በስመ አብ ወወልድ ወመንፈስ ቅዱስ ሁላችሁም አማቱ ከአጋንንት ከናንተ እንዲርቅ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምን መተት ነው? ወይኔ ምን ነው? ወይኔ ወያ እንዴ ወይ ተዋረርኩኛ ወይ የሚስጥር ነው። ብድግ በልና የሚስጥር ነው። ምን ነው? ምን አርግ ተብለክ? አብን አንፈልጋትማ እንዴ እንቀናለን። እኛ እንቀናለን። ትሰራለች፣ ጎበዝ ናት፣ ታታሪ ናት፣ በጣም ጎበዝ ናት። እንቀናለን። እንቀናለን። በስራዋ ምንድነው የምትሰራው? ነጋዴ አንደኛ ባለ ምግብ ቤት። እኛ እንቀናለን በሱ። ሰው ይወዳታል፣ ይመጣል፣ ይገባል፣ የሚመጣል፣ ይሄም ይገባል። የእኛ ቤት ባዶ፣ የእሷ ቤት ብቻ። ለምን? ለምን? እንዴ እኛሳ ባዶ እንሆን እንዴ? እንዴት ባዶ እንሆናለን እኛ? እሷ ሰልፍ እንዴት ባዶ ትሆናለች? አይሆንማ። እንዴት አልቀናም? ቀናለው። በመቅናት ምን ይመጣል እንዴ? አበናት አለው። በታምነም ባታምነም በነና ረኳት አካባቢዋ እለም። ለምን አንፈልጋትማ? የት ነው አካባቢው? ነበረች ልንገርህ፣ ገዋኔ አፋር ነበረች። አሁን አመጣሁና እዚህ ከተትኳት። እዚህ ከትቻታለሁ። ምንም የማታውቀው ሀገር አንጥቼ አስገባኋት። አብን ተባልኩ እኮ አልኩ። አብን ገዋኔ ከገዋኔ ነው ተላከ። ገዋኔ ተላኩኝ። የጠንቋይ ነህ? አዎ ጠንቋይ። እንዴት ገባህባት? ገባሁኛ፣ ተላኩኝ። እንዲህ አየር ላይ መጥቼ ጥልቅ። ስንት ብር ተከፈለ እንዴ? ስንት ብር? ስለ ብሩም ልንገርህ ደግሞ በጣም ብዙ ብር አይነገርም። አሁን ለምን እነግርሃለሁ? ንገረኝ፣ ስንት ብር እንደተከፈለባት። በጣም ብዙ አልኩህ እኮ። ኧረ በጣም ብዙ ብር። ወይ ቅሌት እዚህ ተዳረጋናል ብለን አላሰብንም ነበረ። ይቺ ልክስክስ ናት። እህቴን ላስታምበላ አንጠታ እዚህ እርምቅምቅ አረገችኝ። ያረቅመቅምቃት እዚህ እህቴን ላስታምበላ መጣችኝና እዚሁ አስቀረችኝ። እዚሁ ልታስቀረኝ ነው ደግሞ። የታባቷ እህቷንም ጥራ ትንጣ ነይ ሀያት ሳልመጣ ገትቼ ሳላወጣሽ ነይ ውጪ። የታባቷንስ በሷ ምክንያት አንጥታ እዚህ አስቀረችኝ። ነይ ውጪ ሳልመጣ ነይ ውጪ። የት ናት? አለች ሙስሊም ናት። መተተኛ። አዎ እኛ ሙስሊሞች ነን። ይቺ ተሰራላት። ይቺ በስራዋ ትንሽ እህቷ ናት። በስራዋ ቤተሰቡን በሙሉ አብን በትን ተብለናል። ለምን? በቃ ስራችን ነው። በቤተሰብ ዙሪያ ነው ያለነው። ተጠምጥመን ተቀምጠናል። እናቲቱ ላይ ተጠምጥመን ተቀምጠናል። እናቲቱ ነይ እማ ነይ እንድንድን ትፈልጊያለሽ ብላለቻት። እኔ ቄስ አልወድም ስለዚህ አልመጣም አለቻት። ልጅቱ ዋዛ መሰለች እንዴ? እኔ ቤተሰቡን ጠቅልዬ አድናለሁ፣ ሞትም ከሆነ እሰዋለሁ ለእናንተ ስል። ለምን? በልጅነት እየለፋች ድሮ አረብ ሀገር ሄዳ ማለት ነው። እዛ አሳድጋቸዋለሁ ልጆቹ በሙሉ ጠቅላላ የልጅቱ መስዋዕት ናቸው። ልጆቹ ጠቅላላ የልጅቱ መስዋዕት። አሁን በቤተሰብ የተሰራን ጠቅላላ በወንድሞቿ በእህቶቿ አይነገርም። ወንድሟ ላይ እናትና ልጅ ተካካዱ ቆይተዋል። ትንሽ ወንድሟ መሐመድ
መሐመድ ስም ላይ ያላችሁ ለምን አይመጣም? ይዘህ ለምንድን ነው ያልመጣኸው? በጣም ለምን ይመጣል? ለምን ይመጣል? ሄርኩስ ባለፈው ምን እንዳደረገ ልንገርህ። በሚካኤል ስም ብሎ ትኬት ቆርጦ ለሚካኤል እንደገና ያቆም የታበቱ ያውቀዋል። እነሱ ዝም ብሎ ይችል ክስክስ ተናግራ ለሚካኤል እሱ ደግሞ ለሚካኤል ለቶሪ ቆርጦ 3000 ብር ሰጠ። 3000 ብር ሰጠ ለሚካኤል። ታዲያ ይስጣ። ምን ችግር አለ? ይስጥ እንዴ ተው እንጂ እንደ ብለን እናስጠጣው። ከለከለው። ጉሮሮን እያነቀ ጉሮሮን ደርጎ እያነቀ አጣጣም። አንተ ተከልክለሃል። ሂዶ ነግራኛለች። ያቺ እህትህ ሂዶ ነግራኛለች። አሁን እሷ ላይ ያለውን ሰብስብ። ቶሎ ብድቅ ሰብስብ። በቤተሰቡ ላይ ያለው ቶሎ ብድቅ ከግንባሯ ከመላ አካሏ ያዝና ስርዓት ያዝ። በስርዓቱ ሰራዊትን ቶሎ በእግራቸው ከእግር ጥፍር እስከ ራስ ፀጉር ያለው ቶሎ በጌታ በኢየሱስ ክርስቶስ ስም ታዘሃል። በስላሴ ታዘዝክ። አንድ የቤት በስራ ይገባ በድሎ ይገባ ሰበሰብ በድለኝ በድል። እሺ እሷስ በገበያዋ ቡዳ የልጅነት ቡዳ አለች። ይቻት ቶሎ እስከ ልጅ እናነጫነጫለን። ቤት ውስጥ እናጋጫለን። እማንሰራው ስራ የለም። ዳሩ ሰላም ነይ ውጪ። ዳሩስ ተዋርጃለሁ እንዴ እየመጣች እየተናገረች እያቃጣረች ስትላት አቃጣሪ በላት። ለምን እንዴ ያቃጣረችው ቅዱስ ሚካኤል ነው ትላለች። ድንግል ማርያም ሙስሊም እኮ ናት። ብትሆንስ የሆነች እንደሆነ አናቃቸውም እንዴ? ታውቃቻለች እኮ ታነባለች እኮ በጣም ታነባለች፣ ትሰግዳለች፣ ትጸልይብኛለች። እማታረገኝ ነገር የላትም። አንገበገበችኝ፣ አቃጠለችኝ። ወይ በስርዓት ያዛ። በስርዓት ሰብስብ። በስርዓት በሀብቷ በንብረቷ በገንዘቧ እንዳትገባ። ስንት ናችሁ ጠቅላላ? 55 55ችንም እሺ። የመሐመድን ስሙን እየጠራክ መሐመድ ሁሴን ሀያት እናቷ ላይ የዛር መንፈስ ነው እንዴ ቤት ተቀምጦ አያላውስ አያናግር እንደ ብሎ ያናግራቸዋል ልጆቿን። መተቱን ሰብስብ። በቃ መተቱን ሰብስብ ቶሎ። ከእናት ከቤተሰብ ከወንድሞቿ ላይ ከእህቶቿ ላይ ያለውን በአየር ያለውን በገበያ የገባኸው አትን የተባልክ አፍዝ አደንግዝ የተባልክ ቶሎ ስብስብ አድርገን አብናት አትናት የተባልክ ቶሎ በጌታ በኢየሱስ ስም ጠቅላላ ስብስብ አድርገና በድሏ የገባ በገበያ እንዳዘጋ በድሏ የምትጥላት ያዞርክ የምትጥላት መንፈስ በጌታ በኢየሱስ ስም። ስንት ናችሁ? 55ችንም ሁለተኛ በሀብቷ በንብረቷ በገንዘቧ በጤናዋ በስራዋ ላንገባ በድሏ ላንገባ ላልዘላለም የጠንቋይ መንፈስ ወደ ደብተራ የደብተራ መንፈስ ሁላችንም በስላሴ ስም ለዘላለም ሲኦል ታስረናል። ለመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም ወይኔ ገብርኤል እንዳጠራው ገብርኤል እንዳጠራው ኧረ ተው በቅዱስ በቅዱስ ገብርኤል ስም በመድኃኔዓለም ስም ሲኦል ታስረናል። በሰማይቱ በቅዱስ ጊዮርጊስ ስም አይባልም። ዛሬ አይባልም። እንዴት ልበለው? እሺ አይሆንም። ልበለው እንዴት ልበለው? ኧረ እንዴት ልበለው? ሰማይቱ ቅዱስ ጊዮርጊስ ኧረ ይመራል። ቅዱስ ጊዮርጊስ ሰላም
አልመለስም። ወይ በሀብቷ ወይ በንብረቷ በገንዘቧ ወይ በድሎ ዳግም ላልመለስ በስላሴ ስም ወይ አምሳ አምስታችንም ቡዳ እኔ ቡዳ ወይኔ ቡዳ ተዋረድኩኝ ወይኔ ቡዳ ወይኔ ቡዳ አምሳ አምስታችንም ሲኦል ታስረናል። ወይ እሱ ተው እንጂ ኧረ እሱንም ተውልኝ ዛሬ እሱን ተውልኝ እሺ እሱን ተውልኝ። ወይ እንዴት ነው የምችለው? ወያው ወያው በመድኃኒዓለም ስም ለዘላለም ሲኦል ታስሬያለሁ። ጌታ በኢየሱስ ክርስቶስ ስም 55ታችሁንም ለዘላለም ሲኦል አስሬያለሁ። 7 ጊዜ ጩህ እናውጣ። ቶሎ 7 ጊዜ ቶሎ ቶሎ በል 7 ጊዜ ሁላችሁ 55ታችሁም ቶሎ በል ቶሎ በል ቸኩላልና ቸኩል። እግዚአብሔር ይገስጽህ። እግዚአብሔር ይሰራ። እግዚአብሔር ይገስጽህ።